እኛ ምስኪን አባታችን በጨካኞች እጅ ከጨካኞች ምህረትን ሲለምኑ ያየንበት ዘግናኝ ቪዲዮ ልብ የሚሰብር ያም ሆኖ እኔ የሚነግረኝ የኦሮሞ ፖለቲካ ባህል መጠየቅ አለበት። ፕሮፌሰር መሐመድ ሐሰን ስለ ኦሮሞ ሲጽፍ እንደዚህ ይላል። The Oromo warrior class which fought with frenzied determination astonished the elite of Christian and Muslim states and terrorized the populace እያለ ይጽፋል። ለመዋጋት ለጦርነት ያላቸው ቁርጠኝነት እንግዲህ የኦሮሞ መስፋፋት የኦሮሞ ወረራ የመጣው የኢማሙ አህመድ በተለምዶ ግራኝ አህመድ የምንላቸውና የክርስቲያን ሃይላንድ ኪንግደሙ እርስ በርስ ባደረጉ ጦርነት መዳከሙን ተከትሎ ነው የመጣውና በዛ ሂደት ውስጥ የተዳከመውን ይህንን ሁለቱንም ኃይል ሲያገኙ በፍጹም ጭካኔ ያሸብሩ ነበር እያለ መሐመድ ሐሰን ጽፏል። Where new areas were attacked, the men were killed, animals were captured. Probably the killing was intended to spread terror among the resisting population while taking the cattle booty was to enrich themselves. Once the newly conquered areas were turned into safe bases, coupled with the increase of animal population, extra hands were needed for herding the cattle, producing grain, contributing to fighting men. Now, enslaving the vanquished people was an economic as well as military necessity. ይጨፈጭፋሉ ያገኙትን ሁሉ ወንዱን ከጨፈጨፉ በኋላ እንስሳትን ከወሰዱ በኋላ ሴቶችንና ህፃናትን ከወሰዱ በኋላ ይላል ሌላውን ኢንስሌቭ ማድረግ በባርነት መያዝ አንድ ሌላ የጦር ኃይላቸውን ለመጨመር ነው። ሁለተኛ ደግሞ ኢኮኖሚም ነው። በኋላ ምናልባት ጊዜ ካለኝ እንዴት በዚህ በባርነት ስርዓት ሰዎቹ እጅግ በሚያሳዝን ጨካኝ በሆነ ፍጹም ጨካኝ በሆነ እንደሚገደሉ እንደሚጨፈጨፉ ህፃናትና ሴቶች እንደ ስጦታ እንደሚሰጡ እንደ ዕቃ እንደሚሸጡ በዚህ ሰዎቹ ስትል ማንን ነው የሚያዙት ሰዎች? ኦኬ አሁን ክስን ያቀረብክ ያለው ለማን ነው? ኖ ክስ አይደለም። የኦሮሞ የፖለቲካ ታሪክን መሐመድ ሐሰን እንደተረከው እያቀረብኩ ነው። መሐመድ ሐሰን እንደተረከው በአማርኛ ቀይሬ እያቀረብኩ ነው። The Oromo of Ethiopia from 1570 to 1860 ሚል ኦሮሞ እኔ ግልጽ እንድታደርገው ነው። አሁን መዋከብና መንገላታት የደረሰባቸው አባት ላይ ኃላፊነቱን መውሰድ ያለበት ብለህ አንተ ደብዳቤን መጽፈው ለማን ነው? No, I'm not writing no letters here. I'm just presenting. ላይ ዛርጋ የኦሮሞ ፖለቲካ የእጅ ስራ ውጤት ነው ማለት ተገቢ አይደለም አላልኩም። ኦኬ እንደዛ አይነት እንትን እንዳይው እሱን ለኔ ተው ቴዲ ያልኩ ያለሁት መሐመድ ሐሰን እንደተረከው የገዳ ስርዓት ምን ማለት ነው? የገዳ ስርዓት ምንድነው? የኦሮሞ ፖለቲካ ባህልስ ምንድነው የሚለውን መጠየቅ አለብን። we have to self reflect አይደል? አብረን እየኖርን ነው። አሁን የኦሮሞ የፖለቲካ ባህል ስትል የትኛው የኦሮሞ ፖለቲካ ባህል? ለምሳሌ ብልጽግናና ኦፌኮ ካፋውና ኦነግ የሚያመሳስላቸው አጀንዳ ኖሮ ነው የትኛውን ባህል ነው የምትለው? አልገባኝም ቴዲ። ኖ ግልጽ እንድታደርገው ነው። ለምሳሌ አሁን እየተረኩ ያለሁት ከ15ኛው ክፍለ ዘመን እስከ 1570 እስከ 1860 የነበራቸውን የኦሮሞ ህዝብ የነበረውን የገዳ ስርዓት የነበረውን ባህል ነው አሁን እያወራ ያለሁት። ይሄንን እኔ አይደለሁም እየተረኩ ያለሁት። ሁላችሁም እዚህ ጋር ያላችሁ የኦሮሞ ልጆች፣ እዚህ ጋር ያላችሁ ሌላም ኢትዮጵያውያን የገዳ ስርዓትን ምንነት ለመረዳት ወደኋላ ተመለሱና ከሌላው አይደለም ይሄ የደብተራ ታሪክ ምናምን የሚባለውን አይስፔሪዮ ለምትቻችሁ ራሳቸው አሰፋ ጀለታንና መሐመድ ሐሰንን እንድታነቡ ጋብዛችኋለሁ። ይሄ የግብዣው አካል ነው። በቂ ደቂቃ አስታለሁ። እኔ እንደዚህ አይነት ነገሮች መከላከላችሁ እናንተ የምትናገሩት ንግግር ወይ አልተጻፈም እያልኩኝ አይደለም። ተመሳሳዩን ጽሁፍ ይዞ መጥቶ ደግሞ የአማራ ህዝብ ላይ የተተረከ መጽሐፍ ቢያመጣልኝ ወደዛ አላስፈላጊ ክርክር ውስጥ መግባት ስላሌለብኝ ስለማውቀው ሂደት ወዴት ሊሄድ እንደሚችል እዚሁ ጋር አቁም። ደብዳቤን መጽፍ ያለበት ይሄ አሁን አባቶቻችን ላይ የተፈጸመው ማዋከብ ኃላፊነቱን መውሰድ ያለበት ማለት ነው። የዜጎችን ሰላምና ደህንነት በማስጠበቅ ግንባር ቀደም ኃላፊነት ያለበት የብልጽግና ኃላፊነት ነው፣ የኦፌኮ ነው፣ የኦነግ ነው። ኦቨርኦል የኦሮሞ የፖለቲካ የእጅ ስራ ውጤት ነው ካልክ
የአማራ የፖለቲካ የእጅ ስራ ውጤት ይሄው ብሎ አንዱ የጻፈውን ደግሞ አምጥቶ እንደ ህዝብ አናሊሲስ ሊሰራብህ ይችላል። ስለዚህ ያን አቁሙ እያልኩ ያሉት ቴዲ ምን አለ መሰለህ፣ ቴዲ ሙሌ ከፈቀድክልኝ እሱ እየተናገረ ያለው ከፈቀደልኝ አንድ ሰከንድ ለማስተካከል ያክል ነው እየተናገረ ያለው። ከዚህ ቀደም የነበረው ከ15ኛው መቶ ክፍለ ዘመን ጀምሮ እስከ 18ኛው መቶ ክፍለ ዘመን የነበረው የኦሮሞ ኤሊት ባክግራውንዳቸውና ሶሻል ስትራክቸሩ ይሄን ይመስል ነበር ነው። አማራም ይሄን ይመስል ነበር ብሎ የሚወጣ ሰው ካለ ይምጣ፣ መሟገት ይችላል። ጋይስ እኔ እዛ ክርክር ውስጥ መግባት አልፈልግም። አቁሙ። ያንን ማጥናት አለበት። አስተዲ አድርጎ ከዚህ ቀደም የነበረው ጥናት እኮ ቆይ ገብቶኛል እኮ የምትለው ነገር እኮ ገብቶኛል። ግን ስፔሲፊካሊ ነው መናገር ያለብህ። አድሬስ ስታደርግ ለምሳሌ ኦቨርኦል የኦሮሞ የፖለቲካ የእጅ ስራ ውጤት ነው ካልከኝ አላልኩም። አላለህም እኮ እያለ ያለው ቆይ እንደገና ያልክ ነው እኮ እንደዛ ያልክ ነው። ያልከው ነው። ኢንዲቪዥዋል ነው ያወራሁት፣ ኢንዲቪዥዋል ነው ያወራሁት እንጂ የኦሮሞን ህዝብ አይደለም ያወራሁት። ዶክተር አንዴ ሚዩት አድርጉልኝ እባካችሁ፣ ራስም ሚዩት አድርግልኝ ሙሌ። አሁን ኦቨርኦል በአንድ ዘንቢል ውስጥ ከተህ አላልኩም። ሊስን ቱ ሚ ዋንስ፣ አንዴ ስማኝ። ምንም እያልኩ አይደለም። አሁን እያልኩ ያለሁት የገዳ ስርዓትን ለኢትዮጵያውያን እያስተዋወቅኩ ነው። የገዳ ስርዓትን እያስተዋወቅኩ ያለሁት የገዳ ስርዓትን እያስተዋወቅኩ ያለሁት እና የኦሮሞን ህዝብ የፖለቲካ ባህል የሶሻል ሜካፕ እያስተዋወቅኩ ያለሁት በኦሮሞ ምሁራን በራሳቸው አንደበት የተጻፈውን ነው እየነገርኩ ያለሁት። በቃ that's what I'm doing now and let me do it። አሁን እያደረግኩ ያለሁት የገዳ ስርዓት ምንድን ነው፣ የኦሮሞ ፖለቲካ ባህል ከ16ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን አጋማሽ ምን ይመስል ነበረ የሚለውን ምሁራን የኦሮሞ ምሁራን የጻፉትን ለኢትዮጵያውያንና እዚህ ጋር ለሚያደምጡ እያስተዋወቅኩ ነው። the Oromo of Ethiopia from 1570 ርዕሱን አንዴ ቆይ the Oromo of Ethiopia a history from 1570 to 1860 የሚል መጽሐፍ ሁላችሁም ኦሮሞዎችም ኦሮሞ ያልሆናችሁም በፕሮፌሰር መሐመድ ሐሰን የተጻፈ እንድታነቡ ጋብዛችኋለሁ። ግብዣ ነው እያቀረብኩ ያለሁት። that's all what I am doing now። ኦኬ ቀሪ 3 ደቂቃ አለ። በመሀል የገባሁት የፖለቲካው ትኩሳቱ ወዴት እየሄደ እኔ ነኝ እዚህ ጋር ካፒቴን ሆኜ እንደ ሉጋም ካላስቆምኳችሁ እንትናችሁ ይገባኛል። ህዝብን ቀደም ሲል መግቢያ ላይ ነግሬያቸዋለሁ። አንዳንዴ ሰዎች ሲሰሙ ብዙ ኖርንበት እኮ አንዴ እሰጥሃለሁ፣ ችግር የለውም። ኦሮሚያ ክልል ውስጥ እዛ አባት ላይ የተፈጸመው ስራ ከኦሮሞ ህዝብ ጋር የሚያገናኘው ነገር የለም። ፔሬድ መጠየቅ ካለበት አማራ ክልል ላይ የሰው አንገት ሊቆረጥ ይችላል፣ ሰው ሊቃጠል ይችላል፣ ሰው ሊፈናቀል ይችላል። ቆይ አንዴ ከአማራ ህዝብ ጋር የሚያገናኘው አንድም ነገር የለም። ትግራይ ውስጥም ሊፈጸም ይችላል። መተንተን ካለብህ ፖለቲካውን በአግባቡ አድሬስ አድርግ። አንዳንድ አላስፈላጊ የሆኑ ሂደቶች ወዴት ሊሄዱ እንደሚችሉ አውቃለሁ። ስለዚህ በተደጋጋሚ የምነግራችሁ የዜጎችን ሰላምና ደህንነት ማስጠበቅ የሚገባው የብልጽግና መንግስት የዛን አባት መብት ማስጠበቅ አልቻለም። ፔሬድ በሰዓቱ ማስጠበቅ ነበረበት። ሀገር አማን ነው ብሎ ነው የመጣው። ህግና ስርዓት ያለበት ክልል ነው ብሎ ነው የመጣው። በሽመልስ አብዲሳ የሚመራ ክልሉን የሚያስተዳድረው የፖለቲካ ፓርቲ አለ። ተጠይቃቸዋል። ከዛ ደግሞ አልፌ ሄዳለሁ ካልክ እዚህ ዜጋ ላይ ይሄ ሁሉ በገዛ ሀገራቸው ላይ ይሄ መዋከብ የተፈጠረባቸው ለምንድን ነው? ገዢው ፓርቲውን ትጠይቃለህ። ተመሳሳዩን ነገር አንተ የምትናገረውን ነገር ምናልባት ብትሰማቸው የኦነግ አመራሮች ያወግዙታል፣ ኦፌኮ ያወግዟል፣ ካፋዎ ያወግዟል። ኦቨርኦል ግን የኦሮሞ የፖለቲካ የእጅ ስራ ውጤት ነው ብለህ ካቀረብክ ግን በፌ ላይ ካቀረብክ እነሱም እንደ ህዝብ የአማራ ህዝብ ላይ ወይ የትግራይ ህዝብ ላይ ወይ የጉራጌ ህዝብ ላይ ይመጣሉ። ያ እንዳይሆን ለመከላከል ካለኝ ፍላጎት እንጂ የምትናገረውን አታውቅም እያልኩ እዚህ ጋር የነበሩ ልጆች ግን እኮ ፋኖ እያሉ ፋኖ የአማራ ህዝብ አንድነት አወቃቀር ከሆነና ስትራክቸር ከሆነ ፋኖን በጅምላ እኮ የጨፈጨፉ የሰደቡት ነው። ፋኖን በሚመለከት ጉዳይ ፖለቲካ ስቴትመንትን ለፋኖ ብለህ መጻፍ መብት ነው፣ ትክክለኛ ነገር። ስለዚህ እሱም የተናገረ ያለው ከዚህ ቀደም የነበሩ የኦሮሞ ኤሊቶች ከዚህ ቀደም የነበሩ ስትራክቸር የተናገረው ፋኖ የአማራ ህዝብ ነው ከተባለ ጥላቻ እኮ ነው ይሄ። ፋኖ በትጥቅ ትግል የአማራን ህዝብ ጥያቄ ያስመልሳለሁ ብሎ የታገለ ያለ ድርጅት ነው። ድርጅት ብቻ አይደለም፣ ማህበራዊ እሴታችንም የአማራ ህዝብ ማህበራዊ እሴትም ነው። ማህበራዊ እሴት ነው። ጽንፈኛ ነው፣ አሸባሪ ነው፣ ገዳይ ነው እየተባለ ከመጣ እኔን እየሰደበኝ ነው፣ ዲስሪስፔክት እያደረገኝ ነው። ፋኖን እና ፋኖን አስመልክቶ የሚነገር ፖለቲካዊ ንግግር ትክክል ነው። ኦነግና ኦነግን አስመልክተ የምትናገራቸው ንግግሮች ትክክል ናቸው። ትክክል የማይሆነው ከህዝብ ጋር አብሬ አጣብቄ ልስፋ ካልክ ነው። ከህዝብ ጋር አጣብቆ የተናገረ የለም እኮ ቴዲ።
የኤሊቶቹን አሰራር እኮ ነው ያስረዳ ያለው። አሁን ቆይ አንዴ በዚህ እንስማማ። ፋኖ መሪ አለው፣ ቃል አቀባይ አለው፣ አድራሻ አለው፣ አጀንዳ አለው፣ ድርጅት ነው። የአማራ ህዝብ 100% የፋኖን ህዝብ የፋኖ ላይ ደግፍ ይችላል፣ ሊደግፍም ይችላል። 100% የኦሮሞ ህዝብ ኦነግ ሊደግፍ ይችላል፣ ላይደግፍ ይችላል። 100% የትግራይ ህዝብ ቲፒኤልኤፍ ሊደግፍም ላይደግፍም ይችላል። ስለዚህ ነጣጥላችሁ ነው ስቴትመንታችሁን መስራት ያለባችሁ እያልኩኝ ነው። በዚህ ጉዳይ ላይ በጣም ስትሪክት ነኝ። ገባህን? ካልሆነ መሬት ላይ ያለው ህዝብ መብት የላችሁም እያልኩኝ እኮ ነው። ከአማራ እናትና አባት ብትወለድ፣ ከኦሮሞ እናትና አባት ብትወለድ የኦሮሞ ህዝብ ላይ የአማራ ህዝብ ላይ የትግራይ ህዝብ ላይ እንደፈለክ የመናገር መብት የለህም እኮ እያልኩኝ ነው። እኮ በጣም ጠንካራ ቃል እኮ ይሄን ተናገርኩ ያሉት መብት አንደርስታንዲንግ ካልሆነ ስለ ህዝብ የተናገረ የለም። የኤሊት አሰራሩ አለቀ። ኦኬ ሙሌ ቀጥል። የቀረ 3 ደቂቃ አለ። ቀጥል። አያና ቴዲያችን እንዴት ነው? ሰላም ነው ወይ? አለን ሁሉ ሰላም አለን ይመስገን። ሁሉ ሰላም ነው። ሁሉ አማን ነው። በየሳምንቱ ፖለቲካ አጀንዳ አይጠፋም። ተነተናል። አይሰለቻችሁም እናንተ? እኛ እኮ ብለነው ማለቂያ የለውም ብለን አሁን ወደ ሰላም ስንመጣ ሰላምም ለካ ፖለቲካ ነው። ሰላም የሚጠላው ይበዛል ታውቃለህ። ሌላ አርፈ ብትዋጋው ይቀለዋል ሰው። ሰላም ስትለው የባሰ እንደው ቢጎፈን ነው የለ እንዴ? ጉድ ነው እኮ። ጉድ ሳይሰማ መስከረም አይጠባም የሚሉት እውነት ነው። መስከረም ወዴት እንደሆነም አላውቅም። አሁን መሀሉ ላይ ነው መሰለኝ። ለማንኛውም 8 ደቂቃ እቺ 18 አርጅታለች። ትኩስ ናት ወይስ አርጅታለች? ችግር የለውም እናያታለን። ምንድነው አንዳንድ አሁን ቅድም የተናገሩት ነገር የሚያስቅህ እንደው ሳትወድ ልትስቅም ባላሰብክበት ቀን ኮርኩሮ የሚያስቁ ሰዎች አሉ። አሁን ወጡ፣ ግር ብለው ወጡ። ከመጣው በኋላ እንደሌላው ሰው ቲክታክ ላይ ይባላል እኔም ፈርተው ነው የወጡት ይባላል። ሰው ቀጠሮም ኖሮበት ስልክ መጥቶበትም ከወጣ እንደዛ አይደለም። ግን ሐሳባቸውን እዚህ ጥለው የሄዱትን ነገር ያው ሰብስበን እናስቀምጥላቸዋለን። ደስ የሚለው ሚዲያ ያው እንደ መጽሐፍ ነው ተጽፎ ቁጭ ነው የሚለው፣ ተቀምጦ ይጠብቃቸዋል። ነካ ለማድረግ ያህል መጨረሻ ላይ ወጣችሁ እህቴ ሚጥሚጣ ነው የምትባል መሰለኝ። ምንድን ያለችው ፓርላማ አንድ ሰው አለ እና አማራን ከተሳደብኩ ሹመት ይጠብቃል አለች። ፓርላማ በሹመት እንደማይገባ ለማስተማር እየተገደድን ነው። ያው ተቀላቅሎ ነው ታውቃለህ፣ ምርቱም ግርዱም አንድ ላይ ነው የሚመጣው። ፓርላማ በሹመት አይገባም። እነ ባባ ኢዞን $100 ከላካችሁ ቁጭ አድርገው ያስተምሯቸዋል። እንዲህ አይነቱን ነገር ችግር የለውም። እሱ በዛው ይያዝልን። ቅድም ደግሞ አንድ ትንሽ አንተም ልታስተካክለው ልታርቀው የሞከርክ ልጅ ነበረ ስለነ ፕሮፌሰር መሐመድ እና ስለና አሰፋ ጃለታ መጽሐፍ ልጋብዛችሁ ብሎ መከራውን በላ። መጽሐፍ እኮ ማለት ሙሉ ነገር ነው። ሙሉ የሆነ ነገር ስትጠቅሰው ከየት ስበህ እንደምትጠቅስ አንድ መስመር በ8 ደቂቃ ውስጥ እንዴት ነው 2 መጽሐፍ የምትጠቅሰው? በምን አውድ ነው የምትጠቅሰው? ምንድነው ያ መጽሐፍ የሚናገረው? ለምን ጻፈ? ከፊቱ ምን አለ? ከኋላው ምን አለ? አውድ የሚባል ነገር አለ። በድራማም በብዙ ነገር በአርትም በትምህርት ቤትም አውድ። አሰፋ ጃለታ ምን እያለ ነበር? ስለምንድን ነው እያወራ ያለው? ለዛውም ደግሞ ማጣቀሻ አድርገህ የምትፈልገው ለምንነት ነው ቢባል የኦሮሞን የፖለቲካል ካልቸር ላሳያችሁ ብለህ ነው። ኢማጂን ኦሮሞ ምን እንደሚያክል አስበው። በአንተ በዚህ ጥንጥዬ ጭንቅላትህ ጋር አስተያየው። ኦሮሞን የሚያክል ነገር ይዘህ ፖለቲካል ካልቸሩን ማለት ነው አባትህ ራሱ ሳይወለድ የነበረን ፖለቲካል ካልቸር ማለት ሰብስበህ ይዘህ ከአሰፋ ጃለታ እና ከፕሮፌሰር መሐመድ መጽሐፍ ላይ አንድ መስመር ጠቅሰህ ቴዲ በሰጠ 8 ደቂቃ ውስጥ ልታብራራ ኦሮሞን መሞከር አንተን እንጂ ኦሮሞንም ፖለቲካውንም አሰፋንም ፕሮፌሰር አሰፋንም ፕሮፌሰር መሐመድ አያሳይም። መጽሐፎቹንም አይገልጽም። በዛው ላይ እንተዋዋለን። ገዳ ምናምን የሚባል ነገር አለ። ገዳ ማለት ገዳና ኦሮሞነትን አትለይም። ኦሮሞማ የሚባለው እንዳስተውናችሁ እንግዲህ እየተማማርን እንሄዳለን። ገዳም የኦሮሞ ህዝብ ትክክለኛ የአስተዳደር ሲስተሙ ነው እና ገዳው ላይ ችግር ካለ ኦሮሞ ነው ተስተካክሎ ተነጋግሮ የሚያስተካክለው። በጣም ረጅም ዓመት የኖረ የሰለጠነ ኢጋሊቴሪያን የሆነ የዲሞክራቲክ ሲስተም ነው። ሶ ገዳን በዛ መንካት አስችልም። ፖለቲካል ሜካፕ ስትል ደግሞ ባይ ዘ ዌይ መስታወት ቤት ውስጥ የሚኖር ሰው ድንጋይ አይወረውርም ይባላል። አንተም ቤት ላይ ድንጋይ አይችልም፣ ያንተ ቤት መስታወት ነው እና የፖለቲካል ካልቸሩን እንደዚህ ነካካዋለሁ የምትለው አንተ ፖለቲካል ካልቸርህ ምን ይመስላል እንመርምረው ብንል እኮ እዚህ ጋር እንቀያየማለን። ቴዲም እንደዛ እንዳይሆን ብሎ ነው። እኔም አላስቀይምም፣ እተወዋለሁ። ውስጡን ለቄስ ብለን እንተወዋለን። አንተም ታውቀዋለህ። ወደ ሲያውቅ ዶሮ ማታ ነው እንጂ እንዴት ተብሎ ቢፈተሽ ጉዱ ሀገር የሚረብሽ እንደሆነ የሚታወቅ ነገር ነው። እየከለከልናችሁ ይኸው እነኚህ ልጆች ስሟቸው እያልንና ኪላን መተው እዚህ እናውቃቸዋለን አደረጃጀታቸውን ነገራችሁ አልሰማ ስትሉን ይኸው ማርሸት መጥቶ ብዙውን ነገር እያፍረጠረጠላችሁ ነው። እኛ ስንናገር ክፉ ነው የሚመስላችሁ። ኦሮሞ ካቀረበው ወይም ከሌላ ብሔር የሆነ ሰው ካቀረበው የሚለው አስተሳሰብ ትንሽ ችግር አለውና እንግዲህ ረፍዶም ቢሆን ገብቷቸዋል። ምን እንደምታደርጉት ደግሞ እናያለን።
ሌላኛውም ወንድሜ ከወጡት መካከል ወንድሜ ባባ ምን ብሎ ይጠራዋል ለዚህ የማይመጥን ነው ይለውና እሱ ራሱ እንግዲህ ምንድነው አላውቅም ጎንደር ላይ የተፈጠረው የመቃብር ችግር ወይ ሙስሊሞች ላይ የተደረሰው ጫና ትክክል ለማድረግ ወላይታ ላይ የተፈጠረውን አንድን ችግር በሌላ ችግር ቫሊዴት የማድረግ ማለት ነው two wrongs don't make right ሁለት ስህተቶች ስላሉ ችግር የለውም ይላል የጎንደሩን ሲጠቀስ የጎንደሩ ትክክል ካልሆነ ሌላ ቦታ በዛ ላይ ባባ የወላይታ ልጅ አይደለም ደቡብን እንዳለ ወላይታ አርገህ የምታስብበት 18ኛ ክፍለ ዘመን ላይ ነው ያለው ማትመጥን ከሆነ አንተው ነህ ማትመጥን ማለት ነው እውነቱ እንደዚህ ሐቁን እየተነጋገርንም እንዴ አንዳንድ ጊዜ ሌላኛው መስቀል መሰረቱ ወዴት ድምድማቱ ወዴትም እንደሆነ የማያውቅ ቪዲዮ ላይ መስቀሉ ቀጥ ብሎ ነው ያለው መያዣው የት ጋር እንደሚሆን መስቀል ድምድማቱ ወዴት እጄታው ወዴት እንደሆነ ላይ ወዴት እንደሆነ ሳያውቅ ነው ሽንጡን ከስሮ የሚውረገረግብን የነበረው እንኳን ሄደ እዚህ ቁጭ ብሎ ይሄን ከሚሰማ ታቸው ታፕታፕ ማድረጉ ይጠቅመዋል እህታችን በተመሳሳይ ምን ትላለች 40 አመት ሙሉ የታገለና እኛ ተሸክመናችሁ አስገባናችሁ ትላለችና ናሁን ሰናይ አዲስ አበባ ውስጥ 9 ጥይት የሚይዝ ማካሮቭ ስለተኮሰ ከፍተኛ ኃይለኛ እንደሆነና 40 አመት የታገለው የኦሮሞ ህዝብ ትግል ውስጥ ዋና የሆነው እንግዲህ ኦነግን መንካቷ ነው ከኦነግ ውስጥ የወጣው የኦሮሞ የፖለቲካል ኤሊት ቁጥር ስፍር የለው ዓለም ላይ ራሱ አሁን በተለያዩ ኮንስቲቲዩሽን እኔ ባይዘው እዚህ ያለሁበት በወዳደር ባላሸንፍ እንደው ምክትልነት አላጣም በራሱ በአሜሪካው ማለት ነው የዛ ካልቸር አካል ነው የቁቤ ጄነሬሽንን የፈጠሩ ናቸው ቪዲዮን ያመጡ ፒፒ ብትሉ ካፋው ብትል ከዛ ውስጥ የወጣ የተፈለፈለ ለኦሮሞ ህዝብ የፖለቲካ ሰፊ የሆነ ነገር ያበረከተውን አካል ከአንድ ወጣት በአጋጣሚ ማካሮቡን ተኩሶ ከተገደለ ፖሊስ ላይ ተኩሶ ከተገደለ ሰው ጋር አወዳድሮ የማስተያየት ነገር ለጠመንጃ ያለን ፍቅር ያሳያል ለጠመንጃ ያለ ፍቅር ጠመንጃ እንዴት ውድ ምርቅ ነገር ነው ኢቭን መንግስት ስላልተኮሰ በጥይት ስላልሆነ የመጣው ሊናቅ የሚገባው ደካማ መንግስት ነው ገሎ አላሳየምና ብሎ እንደዛ መናቅ ነገር ይሄን አስተሳሰባችንን ይዘን ምን እንፈልጋለን የግለሰብ መብት እንፈልጋለን እኚህ ሽማግሌ እኚህ ትልቅ ሰው እንዴት ይጉላላሉ እንዴት ይመታሉ አንተ በጠመንጃ የምታምነው አንቺ እኮ ሴት ልጅ ሆነሽ ሴት እኮ ጤጌታይቱ ምን አሉ ለእንትን ሲጠሩ ለአድዋ አዋጅ ሲጠሩ ምን አሉ እኔ ሴት ነኝ አሉ ጦርነት አልወድም ግን አሉ አየህ ግን አለው ተገፍተ ሲሆን እንደ ህዝብ በአጠቃላይ በግሩፕ ራይትህም በፐርሰናል ራይትስ ትገፋ እኔ ሴት ነኝ አሁን ሴቱም እኮ አስቸገረን እህቶቻችን እነሚጣ እነቢጡ ነከዲጃን ጣይቱ እንዳለ ሌሎች አይነት ጣይቶች መጥተዋል ምንድነው የሚሉት ገና ጉዳዩ ሳይጣራ ሳይማሩ ሳይመረመሩ ማን ፓርላማ እንዴት እንደሚገባ ሳያውቁ በሽሙት ይሁን በሽልማት ሳያውቁ ተኩስ በለው ካልተኮስክ ደካማ ነህ ካልገደልክ ወንድምህን ካላረድከው ምን ዋጋ አለ አንተማ ሱሪህን አዙረ የምትታጠቅ ጅላንፎ ነው የሚል ግደል ይታባቱ ጠበሰው ይሄንን ደማፍሰስ የሚል መንፈስ አለ ወጋው ይህ በእንዲህ እንዳለ ወደ ግለሰብ መብት ወይ አንተ ሄደቃ እንዴት ነው የሚሄደው የግለሰብ መብቶችን ምንፈልግ ከሆነ የግሩፕ መብቶችን ምንፈልግ ከሆነ እንደ ስልጤ እንደ ኦሮሞ እንደ ሀዲያ እንደ አማራ የግሩፕ መብቶችን ምንፈልግ ከሆነ ዲሞክራሲ ምህዳሩ እንዲሰፋ ምንፈልግ ከሆነ የህግ የበላይነት ምንፈልግ ከሆነ ጦርነት የሚቆምበትን መንገድ ነው መፈለግ ያለበት ጦርነት ካለ እነኚህ ነገሮች እንዳለ ይጣሳሉ እመነኝ ይጣሳሉ ወዶም ተሆነ ተገዶ ይጣሳሉና ኖ ዋር ምንላችሁ ለዚህ ነው የተጻፈ ነገር ብሎ የጠየቀው ወንድማችን አለ የተጻፈ ነገር የተስተካከለ ነገር አለ እመለስበታለሁ ቴንክ ዩ አያና